እስካሁን የሰማችሁት ወሬ አይደለም፣ ይህ ማረጋገጫ ነው። ራሱ ብሪቲሽ ሙዚየም አዎ በእጃችን ይገኛሉ ብሎ በድረገጹ ላይ የመዘገባቸውን ነገር ግን ብዙዎቻችን አይተናቸው የማናውቃቸው የአስር ቅርሶችን መዝገብ አገላብጠን እናያለን። በዚህ ዝርዝር ውስጥ ከእግር አልቦ እስከ ክቡር የቁርባን ጽዋ፣ ከንጉስ ጫማ እስከ ጦር ሜዳ ጠመንጃ ተካተዋል። እነዚህን 10 ዕቃዎች በጥንቃቄ እንድትመለከቱ ፈልጋለሁ። ምክንያቱም እነዚህ እንድታዩት የተፈቀደላችሁ ጥቂቶቹ ብቻ ናቸው። ወደ ዝርዝሩ እንለፍ። አንደኛ አልቦ ነው። በመጀመሪያ መዝገቡ ላይ የምታዩት አልቦ ነው። ሪካርዱ እንደሚለው ይህ ቅርስ ከብርና ከወርቅ ጥይቅ የተሰራ በረቂቅ ጥበብ ያጌጠ ነው። ይህ የሴቶች ጌጥ የመቅደላ ንግስቶች ወይም የክቡራን ሚስቶችን እግር ያስጌጠ ነበር። ዛሬ ግን ከባለቤቱ እግር ተነጥሎ በመስታወት ሳጥን ውስጥ ተቀምጧል። የውበትና የክብር መገለጫ የነበረው አልቦ ዛሬ የሙዚየም ቁጥር ተለጥፎበት ታዩታላችሁ። ሁለተኛ ቀበቶ። ቀጥሎ የምታዩት ቤልት ወይም ቀበቶ ነው። ይህ ተራ ቀበቶ አይደለም። በፎቶ ላይ እንደምትመለከቱት በወፍራም ጨርቅ ላይ በብር የተለበጡ ክብር ጌጦች ያሉትና በረቂቅ ስፌት የተለበጠ ታሪካዊ ቅርስ ነው። የኢትዮጵያ መኳንንት ወይም ወታደራዊ አዛዦች ወገባቸውን የሚጠብቁበት፣ ጀግኖች ወገባቸውን አስረው ሀገራቸውን የጠበቁበት ቀበቶ ዛሬ በባዕድ ሀገር ተሰቅሏል። ሶስተኛው ጽናጽል። ሶስተኛው ቅርጽ ልብ ይነካል። ጽናጽል ከነሐስ ማዕድን በጥንቃቄ ተቀጥቅጦ የተሰራና በደወሎች ያጌጠ ነው። በመቅደላ መድኃኔዓለም ቤተክርስቲያን ካህናት ዕጣን እያጨሱ ይጸልዩበት የነበረው ቅዱስ ዕቃ፣ የእግዚአብሔር ቤት ንብረት የነበረው ይህ ጽናጽል ዛሬ ጭሱ ቁሞ ጸሎቱ ተቋርጦ ለጎብኚዎች እይታ ብቻ ቀርቧል። አራተኛው የቁርባን ጽዋ ነው። በእውነቱ ይህኛው እጅግ ይከብዳል። የክርስቶስ ደም የሚቀዳበት የቁርባን ጽዋ ነው። ከንጹህ ብር የተሰራና ከ150 ዓመታት በላይ እድሜ ያለው። የኢትዮጵያ ካህናት በእጃቸውን እንኳን ሲነኩት በስጋትና በክብር ነበር። እንግሊዞች ግን እንደ ተራ የጠረጴዛ ዕቃ ወስደውታል። ይህ በሃይማኖታችን ላይ የተፈጸመ ትልቅ ፌዝና ንቀት ነው። አምስተኛ መስቀል። በፎቶው ላይ እንደምታዩት ከወርቅና ከብር የተሰራ በጥንታዊ የግዕዝ ፊደላትና ስዕላት የተሞላ ድንቅ የእጅ መስቀል ነው። ኢትዮጵያውያን በመከራ ቀን የሚማጸኑበት የእምነት ምልክታችን ዛሬ የሙዚየም ቅርስ ሆኗል። ስድስተኛ ጽዋ ነው። ቀጥሎ የምታዩት ካፕ ነው። ይህ የነገስታቱ ቤተሰብ ለጠጅ ወይም ለውሃ ይጠቀሙበት የነበረ በላዩ ላይ እጅግ ማራኪ የሆኑ የአበባና የጂኦሜትሪ ቅርሶች የተቀረጹበት የብር ጽዋ ነው። የንጉሱ ማዕድ ቤት ዕቃዎች ሳይቀሩ መዘረፋቸው ይህ ቅርስ ሕያው ምስክር ነው። ሰባተኛው ታጣፊ ስዕል ነው። ይህ ማለት ለሁለት የሚታጠፍ ተንቀሳቃሽ የቅዱሳን ስዕል ከእንጨት ተጠርቦና በጥንታዊ ቀለሞች ተኳኩሎ የተሰራ ነው። ነገስታቱ በጉዞ ወቅት ለጸሎት ይይዙት የነበረ ቀለሙና ጥበቡ የኢትዮጵያን የስዕል ጥበብ ርቀትን የሚያሳይ ድንቅ ቅርስ ነው። ስምንተኛ ጠመንጃ። ስምንተኛው ቅርስ ለየት ይላል። ገን ወይም ጠመንጃ ነው። ከብረትና ከእንጨት የተሰራ ይህ መሳሪያ በመቅደላ ምሽግ ላይ በጠላት አፈሙዙን አዙሮ የነበረ ነው። ምናልባትም ይህ ጠመንጃ ራሱ እንግሊዞችን ለመመከት የተተኮሰ ሊሆንም ይችላል። አሁን ግን አፈሙዙ ተደፍኖ በለንደን ይገኛል። ዘጠነኛ የምስባክ መስቀል። ይህ ከነሐስ የተሰራ በላዩ ላይ ውስብስብ የሆኑ የመስቀል ቅርጾች የተሳሰሩበት ትልቅ የኢትዮጵያ መስቀል ነው። የሕዝብን ድምቀት፣ የቤተክርስቲያንን ክብር ይገልጽ የነበረው መስቀል ዛሬ በሙዚየም ኮሪደር ላይ ቆሟል። አስረኛ ጫማ። የመጨረሻውና 10ኛው ስሊፐር ነው። የንጉሱ ወይም የቤተሰቦቻቸው ጫማ ከቆዳ ተሰፍቶ በክርና በመስቀል ምልክት ያጌጠ ነው። አስቡት፣ እስከ እግር ጫማ ድረስ ነው የዘረፉት። ይህ የሚያሳየው ዘረፋው ምን ያህል ስግብግብነት የተሞላበትና የሰውን ክብር ያዋረደ እንደነበረ ነው። ውድ ቤተሰቦች፣ እነዚህ ያየናቸው 10 ቅርሶች በብሪቲሽ ሙዚየም ድረገጽ ላይ አሉን ብለው ያመኑባቸው በጣም ደቃቅና ጥቂት ናሙናዎች ናቸው። እውነታው ግን ከዚህ የከፋ ነው። ከ900 በላይ የብራና መጻሕፍት፣ በቢሊዮን ዶላር የሚገመቱ ወርቅ እና 15 ዝሆኖች፣ 200 በቅሎች የተሸከሙት ሀብት፣ ይህ ሁሉ የት አለ? እነዚህ 10 ዕቃዎች ለይስሙላ የተቀመጡ ናቸው። እውነተኛው የኢትዮጵያ ሀብት ግን አሁንም በጨለማ ክፍሎች ውስጥ ቤት ይቀረው። እንግሊዞች እነዚህን ትንሽ ዕቃዎች ስላሳዩን ትልቁን ዘረፋ ሊሸፍኑት አይችሉም። ይህን ቪዲዮ ሼር በማድረግ ለዓለም እናሳውቅ። ታሪካችንን እንወቅ፣ ቅርሶቻችንን እንጠይቅ። በቀጣይ ቪዲዮ እስክንገናኝ ቸር እንሰንብት።